በቬንዙዌላ ሀገር ውስጥ ስልክን ኪስ ውስጥ መያዝ የሞት ፍርድ ሊሆንብን እንደሚችል ያውቃሉ? ፀሐይ ስትጠልቅ ከተማዋ የሞት መንደር ትመስላለች። ፖሊስ ሌባው ደግሞ ህዝቡን የሚያደንባት ሲኦል እንኳን ደህና መጡ ወደ ቬንዙዌላ። ንብረት ብቻ ሳይሆን ተስፋም ቀን ተቀን በሚዘረፍባት የዓለማችን አደገኛ ኢምፓየር። ዝርፊያው የሚመራው ከቢሮ ሳይሆን ከእስር ቤት ውስጥ ሆኖ ቢሆንስ? ወንጀለኞች እንደ ንጉስ፣ ፖሊሶች ደግሞ እንደ ታዛዥ ሉሌ በሚሰሩበት በዚህ ምድር ለመኖር ብቸኛው አማራጭ መዝረፍ ወይም መዝረፍ ብቻ ነው። ዛሬ የምናሳያችሁ ስለ ተራ ሌቦች አይደለም፣ ስለ ግዙፍ የወንጀል ኮርፖሬሽን እንጂ። ለመሆኑ ዛሬ ቬንዙዌላ ውስጥ ነፍስን ስንት ዶላር እንደምታወጣ ያውቃሉ? መልሱን ሲሰሙ ይደነግጣሉ። ሰላም፣ ለማታውቁኝ ካርሎስ እባላለሁ። የተለያዩ ቪዲዮዎችን ወደ እናንተ አቀርባለሁ። ሙሉን ቪዲዮ በመከታተል ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ ይሁኑ። እንጀምር። በአንድ ወቅት በነዳጇ ሀብቷ ምክንያት የደቡብ አሜሪካ ሳውዲ አረቢያ ተብላ ትጠራ የነበረችው ቬንዙዌላ ዛሬ በዓለማችን ላይ ከፍተኛ የዝርፊያና የነፍስ ግድያ መጠን በሚመዘገብባት ቀዳሚ ሀገር ሆናለች። ይህ ዝርፊያ ታሪክ ተራ የስርቆት ድርጊት ሳይሆን የአገሪቱ የኢኮኖሚ መፈራረስ፣ የፍትህ ስርዓቱ መላሸቅ እና የሞራል ውድቀት የወለደው ግዙፍ ጭራቅ ነው። በቬንዙዌላ ዝርፊያ ማለት በተዳደሪ የፖለቲካ መሳሪያና የቀን ተቀን ህይወት ዋነኛ መጋለጫ ሆኗል። በካራካስ ከተማ ነዋሪዎች ዘንድ ዝርፊያን ማስቀረት አይቻልም። ሊደረግ የሚችለው ዝርፊያው ህይወትን ሳይቀጥፍ በንብረት ብቻ እንዲያልቅ መጸለይ ነው የሚል ተስፋ የቆረጠ አባባል በስፋት ይነገራል። ይህ አገሪቱ ለዝርፊያ ምን ያህል የተመቸና ለዜጎች ደግሞ ምን ያህል ሲውል መሆኗን ያሳያል። የዝርፊያው ስልት የሚጀምረው ከታችኛው የጎዳና ላይ ሸብር ነው። ሞቶቾች በመባል የሚታወቁት በሞተር ብስክሌት የታጠቁ ዘራፊዎች የከተማዋን የትራፊክ መጨናነቅ እንደ አደን ምቹ ሁኔታ ይጠቀሙባታል። እነዚህ ዘራፊዎች በቡድን ሆኖ በመንቀሳቀስ መኪናዎችን ተደርድረው በቆሙበት ሰዓት በመስኮት በኩል ሽጉጥ በመደቀን አሽከርካሪዎችን ያሸብራሉ። የወርቅ የአንገት ሐብል፣ ውድ የእጅ ሰዓት፣ ስልክና ጥሬ የገንዘብ በሰከንዶች ውስጥ ይዘርፋል። እምቢ ለማለት የሚሞክር ሰው በመኪናው ውስጥ እያለ በጥይት ይቆላል ማለት ነው። ይሄ የጎዳና ላይ ጥቃት በጠራራ ፀሐይና በሺዎች የሚቆጠሩ ሰዎች እያዩ የሚፈጸም ቢሆንም ማንም ሰው ጣልቃ ለመግባት አይደፍርም። ፖሊስም ቢሆን የእነዚህ ቡድኖች የጦር መሳሪያ አቅም ስለሚፈራና ራሱንም ከዝርፊያው ድርሻ ስለሚቀበል ዞር ብሎ አያይም። የቬንዙዌላ ጎዳናዎች የህግ ሳይሆን የጉልበትና የሽጉጥ መጫወቻ ሆነዋል። ከጎዳናው ባሻገር ኤክስፕረስ ኪድናፒንግ የተባሉ ዘመናዊ የዝርፊያ ስልት አገሪቱን እያመሳት ይገኛል። ይህ የወንጀል አይነት በትንሽ ሰዓት ውስጥ ከፍተኛ ትርፍ የሚያስገኝ የንግድ ስራ ተደርጎ ይወሰዳል። ወንጀለኞች ተጎጂውን ከነመኪናው ካገቱ በኋላ ወደ ተለያዩ የባንክ መኪኖች ኤቲኤም እየወሰዱ በካርድ ያለውን ገንዘብ በሙሉ እንዲያወጣ ያስገድዱታል። ገንዘቡ ካለቀ በኋላም ቤተሰቦቹ በጥቂት ሰዓት ውስጥ የሚከፈል መጠነኛ የዶላር ክፍያ እንዲፈጸሙ ይገደዳሉ። ክፍያው ካልተፈጸመ ተጎጂው ይገደላል። ከተፈጸመ ደግሞ ራቁቱን ሰው በማይኖርበት ጫካ ውስጥ ይጣላል። ይህ አይነቱ ዝርፊያ በተለይ መካከለኛ ገቢ ላላቸው ሰዎች ያነጣጠረ ሲሆን ሰዎች አሁን ላይ በመኪናቸው ሲንቀሳቀሱ የመስታወት ጥቁር ቀለም በመለጠፍ ማንነታቸው ለመደበቅ ቢሞክሩም ዘራፊዎች ግን አዳዲስ የመረጃ አስተሳሰብ ዘዴዎች በመጠቀም ማደናቸውን ቀጥለዋል። የመኖሪያ ቤቶች ከዚህ ጥቃት ነፃ አይደሉም። የቬንዙዌላ ሀብታሞች ባለስልጣናት የሚኖሩባቸው ሰፈሮች በከፍተኛ ጥበቃና በግዙፍ ግንቦች የታጠሩ ቢሆኑም ዘራፊዎች ኢንሳይድ ጆብ በሚለው ዘዴ የጥበቃ ሰራተኞችን ወይም የቤት ሰራተኞችን በገንዘብ በመግዛት መረጃ ያገኛሉ። አንዳንድ ጊዜ ደግሞ የፖሊስ አልባሳትና የፍተሻ መኪኖችን በመጠቀም መንግስታዊ ፍተሻ አስመስለው ወደ ግቢ ይገባሉ። አንድ ቤት ውስጥ ከገቡ በኋላ ቤተሰቡን በማሰርና በማሰቃየት የተደበቀ ዶላር፣ አልማዝና የወርቅ እስኪያገኙ ድረስ ቤቱን ያገለባብጡታል። በአገሪቱ ባለው ከፍተኛ የዋጋ ግሽበት ምክንያት የአገሪቱ ገንዘብ
ቦሊቫር ዋጋ ስለሌለው ዘራፊዎች ቦሊቫር እንደ ቆሻሻ ነው የሚያዩት። ዓላማቸው ዶላር ብቻ ነው። በዚህ ምክንያት የዶላር አቅርቦት ያላቸው ሰዎች ድርጅቶች በዋነኝነት ለዝርፊያ የታጩ ናቸው። በቬኔዙዌላ የወንጀል መዋቅር ውስጥ እጅግ አስፈሪው ገጽታ ትሬንድ አርጓ እና ፍራንስ የሚባሉ ቡድኖች ናቸው። እነዚህ ቡድኖች ከእስር ቤት ሆነው አገሪቱን በቴሌኮንፈረንስ እንደማስተዳደር ይቆጣጠራሉ። በእስር ቤት ውስጥ ያሉ እስረኞች የራሳቸው የጦር መሳሪያ መጋዘን፣ የቢራ ፋብሪካ፣ የዲስኮ ቤትና የዋና ገንዳ ጭምር አሏቸው። እነዚህ እስረኞች ከእስር ቤት ሆነው በውጭ ያሉትን የዝርፊያ ቡድኖች ይመራሉ፣ ግድያዎችን ያዛሉ፣ እንዲሁም ትላልቅ ኩባንያ ያስፈራራሉ። በቬኔዙዌላ ያለው እስር ቤት የወንጀለኞች ማረሚያ ቤት ሳይሆን የወንጀል ጥበብ የሚቀሰምበት፣ ዝርፊያ የሚቀናጅበት ዋና መስሪያ ቤት ሆኗል። የመንግስት መከላከያ ሰራዊት፣ ፖሊስ ከነዚህ ቡድኖች ጋር የጥቅም ትስስር ስላላቸው የወንጀል መሪዎቹ ከመንካት ይልቅ ጥበቃ ይደረግላቸዋል። የሀገሪቱ ኢኮኖሚ ቀውስ ዝርፊያ ወደ አዲስ ምዕራፍ አሸጋግሮታል። አሁን ላይ ዝርፊያ በሰዎች ንብረት ላይ ብቻ ሳይሆን በሀገር መሰረተ ልማት ላይም እየተፈጸመ ነው። ሰዎች የሚሉት ሲያጡ በከተሞች የሚገኙ የኤሌክትሪክ መስመሮችን፣ ኢንተርኔት ገመዶችና የውሃ ቧንቧዎች ነቅለው በመውሰድ ለብረት ሽያጭ ያውሉታል። በዚህ ምክንያት መላው ከተማ በጨለማና ያለ ኢንተርኔት የሚቀርብበት አጋጣሚ ብዙ ነው። ሌላው ቀርቶ በመቃብር ስፍራዎች የሚገኙ የነሐስ ሐውልቶች፣ የሬሳ ሳጥኖች ሳይቀሩ ለብረታቸው ተብሎ ይዘረፋሉ። ሆስፒታሎቹም ቢሆኑ መድኃኒቶችና የሕክምና መሳሪያዎች በታጠቁ ዘራፊዎች ስለሚዘረፉባቸው ታካሚዎች የቀዶ ጥገና ቢላዋና አልኮል ሳይቀር ራሳቸው ገዝተው እንዲመጡ ይገደዳሉ። የመንገድ ላይ ዝርፊያም ሌላው የሀገሪቱ ስጋት ነው። ከወደብ የሚነሱ የጭነት መኪኖች ምግብና ሸቀጦች ይዘው ወደ ከተማ ሲጓዙ መንገድ ላይ ፒራቶች ይጠብቋቸዋል። እነዚህ ሽፍቶች መንገዱን በድንጋይ በመዝጋት ወይም በመተኮስ መኪናው እንዲቆም ያደርጋሉ። መኪናው እንደቆመ በአካባቢው ያሉ በመቶዎች የሚቆጠሩ የተራቡ ሰዎች፣ የታጠቁ ዘራፊዎች መኪናውን በደቂቃ ውስጥ ባዶ ያስቀሩታል። ይህ ሁኔታ በሀገሪቱ ያለው የምግብ እጥረት ይበልጥ እንዲባባስ አድርጎታል። ነጋዴዎች ምርታቸውን ለማንቀሳቀስ በግል የታጠቁ ወታደሮች መቅረት ግዴታ ሆኖባቸዋል። ይህ ለሸቀጦች ዋጋ መናር የሌለው ምክንያት ነው። የዘርፊዎች ሰለባዎች ደካማ ማህበረሰብ፣ ህፃናት መሆናቸው ደግሞ ነገሩን ይበልጥ አሳዛኝ ያደርጓል። ሎስ ጋርዲቶስ የሚባሉ የጎዳና ላይ ህፃናት በቡድን ሆነው መሳሪያ በመያዝ ሰዎችን ይከብባሉ። እነዚህ ህፃናት የሞት ትርጉም የማይገባቸውና ከህይወት የመኖር ተስፋ የተሟጠጠ በመሆኑ ለትንሽ ነገር ሰውን ለመግደል አያቅማሙም። በቬኔዙዌላ ውስጥ ዝርፊያ ከድህነት መውጫ ብቻ መንገድ ተደርጎ ስለሚወሰድ ብዙ ወጣቶች ወደ ትምህርት ቤት ከመሄድ ይልቅ ወደ ወንጀል ቡድኖች በመቀላቀል እንደ ትልቅ ስኬት ያዩታል። የሽጉጥ ባህል በወጣቶች ዘንድ እንደ ጌጥና እንደ ጥንካሬ መገለጫ ተደርጎ ይወሰዳል። በመጨረሻም የሁሉ ዝርፊያ በዜጎች ስነልቦና ላይ ያሳደረው ተጽዕኖ በቀላሉ የሚታይ አይደለም። ቬኔዙዌላውያን በገዛ ሀገራቸው ውስጥ የታሰሩ እስረኞች ሆነዋል። ከምሽቱ 12 ሰዓት በኋላ ማንም ሰው መንገድ ላይ አይታይም። ከተማዋ የሞት መንደር ትመስላለች። ሰዎች ስልካቸውን፣ ገንዘባቸውን በውስጥ ሱሪያቸው ውስጥ፣ በጫማቸው ውስጥ ደብቆ ይንቀሳቀሳሉ። ጎረቤት ጎረቤቱን ይጠረጥራል። ምክንያቱም ደረጃ አሳልፎ ለሌባ በመስጠት የዝርፊያ ድርሻ የሚቀበሉ ሰዎች ቁጥር እየጨመረ ነው። ፍርሃት፣ ጥርጣሬና ተስፋ መቁረጥ የቬኔዙዌላ ማህበረሰብ ሰላም ነስተውታል። የህግ የበላይነት በጠፋበት ወንጀለኞች በመንግስት መዋቅር ውስጥ በነፃነት በሚንቀሳቀሱባት በዚህ አካባቢ ዝርፊያ እንደ ባህል ተቀጥሮ ህዝቡን ለዘመናት በማይጠገን ስቃይ ውስጥ ከትተውታል። ይህ በዓለም ላይ ከፍተኛ ዝርፊያ የምታስተናግደው ሀገር ታሪክ፣ የፖለቲካና ኢኮኖሚ ውድቀት የአንድን ህዝብ ስነልቦናና ሰላም እንዴት እንደሚፈርስ ትልቅ ማሳያ ነው። የቬኔዙዌላ የዝርፊያ ሁኔታ በዓለም ሀገራት ልዩ የሚያደርገው የወንጀሉ መዋቅራዊነት ነው። ዝርፊያው እዚህ ሀገር ውስጥ እንደ ድንገተኛ አጋጣሚ ሳይሆን እንደ አንድ የተቀናጀ ኢንዱስትሪ ነው የሚታየው። ይህ የዝርፊያ ሰንሰለት ከጎዳና ተዳዳሪዎች ጀምሮ እስከ ከፍተኛ የመንግስት ባለስልጣናት የጦር ሞንክሮች ድረስ የተዘረጋ
ድርና ማግ ነው። በሀገሪቱ ውስጥ ወንጀል አይቀጣም የሚለው መንፈስ በሰፊው ስለሰረጸ ወንጀለኞች ድርጊታቸውን በድፍረትና በኩራት እንደሚፈጽሙ አድርጓቸዋል። በተለይ በሀገሪቱ የገጠር ክፍሎች በማዕድን ማውጫ ቦታዎች ላይ ያሉ ዝርፊያ እጅግ አስከፊ ነው። በደቡባዊ ቬኔዙዌላ በሚገኙ የወርቅ ማውጫ አካባቢ ሲንዲካቶስ የሚባሉ የታጠቁ ቡድኖች ግዛታቸውን መስርተዋል። እዚህ ቡድኖች የማዕድን ሰራተኞች በኃይል በመጫን የሚያወጡትን ወርቅ ሙሉ ይዘርፋሉ። ተቃውሞ የሚሰማ ሰራተኛ አካሉ ተቆርጦ ለሌሎች ማስፈራሪያ እንዲሆን ይደረጋል። ይህ የማዕድን ዝርፊያ በቀጥታ ከሀገሪቱ የውጭ ምንዛሬ እጥረት ጋር የተያያዘ ሲሆን የወንጀል ቡድኖች የሚገኙት ወርቅ ለጎረቤት ሀገራት በማሻገር ዘመናዊ የጦር መሳሪያ ይገዙበታል። በዚህ ምክንያት የወንጀለኞቹ የጦር አቅም ከመንግስት መከላከያ ሰራዊት ጋር የሚመጣጠንበት ደረጃ ላይ ደርሷል። የዝርፊያው ስልት በከተሞች ውስጥም እንደ ሳይኮሎጂካል ሽብር ተቀይሯል። አሁን ላይ ዘራፊዎች ሰውን ለመዝረፍ የግድያ መሳሪያ መደቀም ብቻ ሳይሆን ምናባዊ ዝርፊያ የተባለ ዘዴ ይጠቀማሉ። ይህ ማለት ለአንድ ግለሰብ ስልክ በመደወል ቤትህን እያየነው ነው፣ ልጆች ትምህርት ቤት ሲሄዱ ፎቶ አንስተናል፣ አሁኑኑ ይህን ያህል ዶላር ካላክ እርምጃ እንወስዳለን በማለት ቤተሰቡን በፍርሃት እንዲደናበር እንዲርበደበድ በማድረግ ገንዘብ ይቀማሉ። ብዙ ጊዜ እነዚህ ጥሪዎች የሚደረጉት ከእስር ቤት ውስጥ ሆኖ ሲሆን ወንጀለኞቹ የሰዎችን የግል መረጃ የሚያገኙት ደግሞ በባንክ ወይም በመንግስት መስሪያ ቤቶች ውስጥ ካሏቸው ሰላዮች ነው። ይህ የሚያሳየው ዝርፊያው የቴክኖሎጂ የመረጃ ትስስር የተከታተለ መሆኑ ነው። ሌላው የቬኔዙዌላ የዝርፊያ ገጽታ የምግብ ዝርፊያ ነው። በአገሪቱ ከፍተኛ ረሃብ ቀውስ ምክንያት ሰዎች ንብረት ብቻ ሳይሆን የበሰለ ምግብ ሳይቀር መንገድ ላይ ይዘርፋሉ። አንድ ሰው ከሱፐርማርኬት ገዝቶ የሚመጣው የምግብ ከረጢት ለዘራፊዎች ትልቅ ኢላማ ነው። እናቶች ለልጆቻቸው የሚገዙ ወተትና ዳቦ በኃይል የሚነጠቁበት ሁኔታ የተለመደ ሆኗል። ይህ የሆድ ዝርፊያ ማህበረሰቡን እርስ በርስ እንዲጠራጠርና እንዲጠላላ አድርጎታል። በረሃብ የተሰቃዩ ሰዎች በቡድን በመሆን መጋዘኖቻቸውን የምግብ ማከፋፈያዎችን በኃይል ሰብረው በመግባት ይዘርፋሉ። ይህ ድርጊት ደግሞ በአገሪቱ የህግ የበላይነት ሙሉ በሙሉ መክሰሙን ያሳያል። የጸጥታ አካላት ሚናም ለዝርፊያ መባባስ ትልቅ አስተዋጽኦ አለው። በቬኔዙዌላ ፖሊስ ማለት የደህንነት ምልክት ሳይሆን የዝርፊያ ስጋት ሆኗል። ፖሊሶች በየመንገዱ ፍተሻ በሚል ስም ሰዎችን በማቆም ስልክና ገንዘብ ይቀማሉ። ይህ ዕቃ የገባው በህገወጥ መንገድ ነው በሚል ሰበብ የነጋዴዎችን ምርት ይወርሳሉ። ዜጎች በሌቦች ሲዘረፉ ለፖሊስ ከመንገድ ይልቅ ዝምታን ይመርጣሉ። ምክንያቱም ለፖሊስ ማመልከት ሌላ ተጨማሪ ዝርፊያ ወይም ዛቻ ሊያስከትል እንደሚችል ስለሚያውቁ ነው። ይህ የመንግስት መዋቅር ራሱ ወደ ወንጀል ድርጅት መቀየሩ ቬኔዙዌላን በዓለም የዝርፊያ ዝርዝር ውስጥ ቀዳሚ አድርጓታል። በመጨረሻም የዝርፊያ ውጤት በአገሪቱ ትውልድ ላይ ያሳደረው ጠባሳ ትልቅ ነው። ህፃናት ሲያድጉ የማያዩት ብቸኛው የሀብት ማከማቻ መንገድ ዝርፊያ በመሆኑ ስራ ማለት ሰው ማሸበርና መቀማት እንደሆነ አድርገው ይቆጠራሉ። በትምህርት ቤቶች ውስጥ ያሉ ቁሳቁሶች፣ ጠረጴዛዎች፣ ወንበሮች ሳይቀሩ በመዘረፋቸው የመማርና ማስተማር ሂደቱ ተቋርጧል። ቬኔዙዌላ ዛሬ ንብረት ብቻ ሳይሆን የወደፊት ተስፋዋን የዜጎች ሰብአዊ እየዘረፈ ያለባት ምድር ሆናለች። ይህ ከቁጥጥር ውጭ የሆነ የዝርፊያ ማዕበል አገሪቱን ወደ ጨለማ ዘመን እየመራ ሲሆን ማህበረሰቡን ወደ ጥሬ ጉልበት አገዝ ቀይሮታል። የዛሬው ቪዲዮ ይህን ይመስል ነበር። ከተመቻችሁ ኮሜንት ላይ ተመችቶናል ቀጣይ